أبدأ بسم الله حديثك وثني بخير البرايا. جود القرآن ورتل سورة سورة وآية آية سورة سورة وآية آية. نحن حافظين للعقيدة والوصول لله غاية. في الفجر ألفية تجرد للإذاعة الرافعة راية. بالقلم واللوح نسطر للقيم في كل ولاية. للقيم في كل ولاية. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه إلى يوم الدين. إخوة الإيمان والأخوات، السلام عليكم ورحمة الله تعالى وبركاته. ኢንሻአላህ የአላህ ፍቃድ ሆኖ አሁን ኢንሻአላህ እየተገናኘን ነው። ረመዳኑን ከዛ ወዲህ በአንዳንድ ዚያራዎች በተለያዩ ሁኔታዎች ትንሽ ከተያየን ወጥ ብለናል። መጀመሪያውን እንደተነጋገርነው የተለያዩ ሸዋሮች አሉ። ያው በተገኘው ጊዜ እንደማንም ያመቻቸን የአላህ ፍቃድ ሲጨመርበት እናንተ ጋር ለመገናኘት የቻልነውን ያህል እንጥራለን ኢንሻአላህ። ማሻአላሁ ካን ወማ ለም የሻእ ለም የኩን። አላህ ሁሉ የሚለው ነገር ሁሉ ይሆናል ሆኗልም፣ ወደፊትም እንደዛው ነው ኢንሻአላህ። እናንተም በትዕግስት ያው እየጠበቃችሁና አንዳንድ ጊዜ በመሃል እንደዚህ የመቆራረጥ ሁኔታዎች ያጋጥማሉ። ወደፊት ቢኢዝኒላህ እነዚህ ነገሮች አይከሰቱም ብለን እናስባለን። የተለያየ ጉዳይ ኖሮ ደግሞ አንዳንድ ጊዜ በሚቋረጥ ጊዜና ትታገሱናላችሁ። አላኩል ሐል አሁን ተገናኝተናል። እንግዲህ ካሁን ጀምሮ አቋራጭን ቀዋጢዑን መዋኒኡን አላህ ያዘው ነው የምንለው። በትንሹም በትልቁ ምክንያቶች ወደኋላ የሚያደርግ ነገር ከናንተም ከኛም አላህ ያዝልንና ወደ ነበረው ሙዛከራችን ወደ ነበረው ታዕሊማችን እንዞራለን ኢንሻአላህ። መተዋወስ መማማር አስፈላጊ ስለሆነ አምር ቢልማዕሩፍ ነህይ አኒል ሙንከር፣ ሰዎች ከመጥፎ ነገር ራሳቸውን እንዲከላከሉ፣ ሰዎች አላህ ያዘዛቸውን እንዲሁም ረሱላችን አለይሂ ሰላቱ ወሰላም ስሩ ያሉትን እንዲሰሩ፣ እርስ በርሳችን መተዋወስ፣ አንዱ አንዱን ይህን አታርግ አንዱ አንዱን ይህን ፈጽም ማለት ሸሪዓተል ኢስላሚያ ያዘዘን ግዴታችን ነው። ለይህም ብለው አቡ ሐያን ባለ ባህረል ሙሒጥ ባህረል ሙሒጥ ብሎ ማለት ትልቅ ኪታብ ነው። አቡ ሐያን አልአንደሉሲ ሙፈሲር ናቸው፣ ሐፊዝ ሙሐዲስ ናቸው፣ ኡሱልይ ናቸው፣ ነህዊ ናቸው፣ ሉጋዊ ናቸው። በሁሉም ፈን ያደረሳቸውና እንዲሁም ሚን አህሊል ከላም ኢልመል አቂዳውንም በደንብ ካስተላለፉና በደንብ ከተረዱት ትልልቅ ዓሊሞች አንዱ ናቸው። ባህረል ሙሒጥ የሚባል ኪታብ አላቸውና ተፍሲር ነው። እዛ ተፍሲራቸው ላይ ሲጠቅሱ ምን ይላሉ መሰላችሁ? አንድ ሰው አሉ ወደ ዑመር ኢብኑል ኸጧብ ረዲየላሁ ዐንሁ መጣና ፈቃለ ለህ ለዑመር ኢብኑል ኸጧብ ምን አላቸው? ኢኒ ለአዕመሉ ቢአዕማሊል ቢሪ ኩሊሃ ኢላ ፊ ኸስለተይን አላቸው። እኔ ምንም የሚቀረኝ ነገር የለም፣ ሁሉንም ነገር እፈጽማለሁ። እሰግዳለሁ፣ እጾማለሁ፣ እዘክራለሁ፣ እሶድቃለሁ፣ ሐጁም እንደው ኸይር ተብሎ ቀረኝ የምለው ነገር የለም። ባይሆን ሁለት ነገሮች ብቻ አልተሳኩልኝም። ሁለት ነገሮች ማድረግ እስካሁን አልገራልኝም። እነሱንም የመስራቱ ፍላጎቱም ምንም በኔ ላይ ብዙም የለም አላቸው። ይህን ስላቸው ዑመር ኢብኑል ኸጧብ ምን አሉ መሰላችሁ? ቃል ወማ ሁማ፣ እነሱ ምንድናቸው? እነዚህ ሁለት ነገሮች ሁሉንም ነገር ፈጽሜያለሁ፣ እሰራለሁ፣ ሁለት ነገር ግን መስራት አልተሳካልኝም ያልካቸው ምንድናቸው? እስኪ ንገረኝ አሉ። ሰውየው ምን አላቸው? ቃል ላ አእሙሩ ወላ አንሃ፣ ሰዎች ጥሩ ነገር እንዲሰሩ ማዘዝ፣
ሰዎች ከመጥፎ ነገር ራሳቸውን እንዲከላከሉ መከልከል ይህን ብቻ አልሰራሁም አላቸው። ተመልከቱ፣ ሁሉን ነገር ኸይር የተባለን ሰርቻለሁ ብሏቸዋል። እነዚህ ሁለት ነገሮች ግን ይከብዱኛል፣ እነዚህ ሁለት ነገሮች ግን መስራት አልቻልኩምና ምንድነው የኔ ዕጣ ፈንታዬ? እኔ በምን ላይ ነው ያለሁት ንገሩኝ ሲላቸው ፈቃለ ለሁ ዑመሩ ረዲየላሁ ዐንሁ ጀግናው አሚሩል ሙእሚን የሚታወቁት ረሱሉ ዓለይሂ ሰላቱ ወሰላም ላ የድኹሉ ፈጀን ኢላ ደኸለ ሸይጣኑ ፈጀን ገይረህ ዑመር ኢብኑል ኸጣብ በአንድ መንገድ ብቅ አይሉም ሸይጣን ያ መንገድ ለቆ በሌላ ቢሄድ እንጂ ያሏቸው በእውቀታቸው በተቅዋቸው በጀግንነታቸው የተመሰከረላቸው ዑመር ኢብኑል ኸጣብ ለቀድ ጠመስተ ሰህመይኒ ሚን ሲሃሚል ኢስላም አሉ። እስልምና ካስቀመጣቸው ሁለት እድሎችን ሰርዘሃል አጥፍተሃል አሉ። እነዛ ሁለት ነገሮች በቃ ሰርሰሃቸዋል ደልተሃቸዋል ማለት ይቻላል ግን ኢንሻአ ገፈረ ለክ ወኢንሻአ ዐዘበከ። ይህ ትልቅ ጥፋት ነው። ሰዎችን ጥሩ ነገር እንዲሰሩ አለማዘዝ፣ እኔ ከሰራሁኝ ምን አለብኝ ችግር የለም ማለት። ሰዎች ከመጥፎ ነገር እንዲመለሱ መጥፎ ነገር እንዳይሰሩ መከልከል የሁለት እድል ከዲነል እስላም ውስጥ አላህ ካስቀመጠልህ እጣህን አታሃል አጥፍተሃል ብሎ ማለት ነው። ይሄ ደግሞ ወንጀል ነው። አላህ ከሻ እንደማንኛውም ወንጀል ሊምርህም ይችላል። አላህ ደግሞ ከሚቀጣቸው ሰዎች ካደረገ ሊቀጣህም ይችላል። ቀላል ወንጀል አይደለም እየሰራኸው ያለው ሲሉ ዑመር ኢብኑል ኸጣብ መለሱለት። እዚህ ላይ ሁላችንም ልናውቀው የሚገባው ወንድ ነው ሴት ነው ሳንል ሁላችንም በእድሜ የገፋውም በእድሜ ያልገፋውም ያወቅነውን የምናየውን ከጓደኛችን ከቤታችን ከጎረቤታችን አብረን ከምንውለው ጀምሮ ሰዎች መጥፎ ነገር ሲሰሩ እያየን እባካችሁ ይሄን ነገር አቁሙ ማንል ከሆነ የግዴታ ዳኢ መሆን ሉገተል አረቡን በአግባቡ መረዳት አይደለም። በምናውቀው ቋንቋ እንኳን ከዑለማዎቹ የሰማነውን የምናውቀውን ይሄ ክልክል ነው፣ ሸሪዓተል ኢስላሚያ ከልክሎታል። ሰዎች ደግሞ የታዘዙትን ግዴታቸውን የማይወጡ ሲሆን ይህን ግዴታህን ተወጣ ብለን ማዘዝ፣ መመካከር፣ አንዱ አንዱን ማስታወስ ግዴታ በእያንዳንዳችን ላይ እንዳለብን አቅም በፈቀደ ሁላችንም ልናውቅ ይገባል። ለምን ረሱል ዓለይሂ ሰላቱ ወሰላም መረአ ሚንኩም ሙንከረን ነው ያሉት። ከሙስሊሞች ነው ያሉት። የግዴታ ዑለማዎቹ ግዴታ መሻይኾቹ ብቻ አይደለም። መረአ ሚንኩም ሙንከራ ፈልዩገይሩሁ ቢየዲህ ኢንስተጣዐ። ያ ሸሪዓተል ኢስላሚያ የማይፈቅደው ነገር ሲሰራ ሲያይ አቅሙ ካለው ከቻለ ያስወግደው፣ ስልጣን ካለው ያን ሙንከራት እርምጃ ሊወስድ ግድ ይልበታል አሉ። ፈኢን ለም የስተጢዕ ፈቢሊሳኒህ፣ እርምጃ መውሰድ አቅሙ ከሌለው ስልጣኑ ከሌለው በምላሱ እንኳ ይናገር። ይሄ ሸሪዓተል ኢስላሚያ ያልፈቀደው መጥፎ ነገር ነው ተብሎ መነገር ግድ ይላልና ይህን ያየ ሰው ይናገር አሉ። መናገር ባይችል እንኳ ፈቢቀልቢህ ይጥላ። መጥፎን ነገር መጥላት፣ ጥሩን ነገር መውደድ ይሄ ሸሪዓተል ኢስላሚያ ካዘዘን አንዱ ነው። ይሄ ደግሞ በቀልብ መጥላት አህሉል ኢማን በኢስላም ውስጥ ያሉ ሰዎች ኢማን ያላቸው ሰዎች ከሚሰሩት የመጨረሻው መስፈርት የመጨረሻው ድርሻ ማለት ነው። የመጨረሻው አንድ ሰው እርምጃ መውሰድ ካልቻለ መናገር ካልቻለ በቀልቡ እንኳን ሊወድ አይገባም። አቅም ኑሮኝ በነበር የመናገሩ ችሎታ ቢኖረኝ ይህን እርምጃ የመውሰዱ አቅም ቢኖረኝ ኑሮ ይህን እርምጃ ወስድ ነበር ብሎ በውስጡ እየተቆጨ ያን ነገር ሊቃወመው ያን ነገር በውስጡ ሊጠላው ግድ ይላል። ስለዚህ በተለይ በዚህ ወቅት ላይ መተዋወስ ያስፈልጋል። ጃዕፈር ኢብኑ ሙሐመድ ለኛ ያስተላለፉልን ነገር አለ። መልካም ስለዋል አላህ ይወድላቸውና ምን ይላሉ? አርጃሉ አርባአቱን፣ ሰዎች ሶስት አይነት ናቸው አራት ናቸው አሉ። ሪጃል ወንዶች ሲባል ሴቶቹም ይገባሉ። አብዛኛው ወንዶችን የተመለከተ የሚመጣው አያት ሴቶችንም ይመለከታል።
በሴቶች የተለየ እነሱን የሚመለከት ጉዳይ ካልሆነ በስተቀር ሴቶችን የሚከለክሉ የሚያዝ ወንዶችን ይመለከታል። ወንዶችን ብቻ የሚለያቸው ነገር ካለ ለምሳሌ ያህል ስለ ባል ስለ ሚስት ሐቅ ሲነገር ሴቶች ስለ ባል ነው የሚመለከታቸው እንጂ ስለ ሚስቶች አይደለም። ከዛሊከ ባሎች ደግሞ ስለ ሚስት ሲነገር ከዛሊከ ሁሉንም ይመለከታል። ሴቶች በባል ነው ባሎች በሚስት እንዲህ አይነት ነገር ካልሆነ በስተቀር አብዛኛው ሴቶችን የሚለየው እንዲያለው በጦላቁ ይሄ በሐይድ የተለያዩ አንዳንድ አህካሞች አሉ። ወንዱና ሴቱ ሽትራክ ማንሆንባቸው ከዛ ውጭ ባለው ነገር ሁሉም ነገር ግን ህሜቱ፣ ውሸቱ፣ ዚናው፣ መስረቁ ሐራም ነው ሲባል በወንድም በሴትም ላይ ነው። መስገድ መጾም ከዛሊከ ግዴታ ሆኗል። ዘካ ማውጣት ሲባል በወንዱም በሴቱም ላይ ነው። ስለዚህ ወንዶች አራት ናቸው ሲባል ሴቶቹንም ያካትታልና የመጀመሪያው በዚህ ዓለማችን ላይ ምን አይነት ሰዎች አሉ አሉ ዓሊሙን አንዳንድ ሰዎች አሉ ጥንቅቅ አርገው ስለ ሃይማኖታቸው የሚያውቁ ሸሪዓተል እስላሚያን በደንብ የሚያውቁ ሰዎች አሉ። ፈያዕለሙ አነሁ ዓሊም ደግሞ ጠንቅቆ ስለ ሸሪዓተል እስላሚያ ማወቁንም ያውቃል። የነቃ ሰው ነው በሚገባ አቂዳችን ምን መምሰል አለበት እንዴት ነው ብሎ አቂዳውን ተምሯል፣ አህካሙን ተምሯል ጠንቅቆ። ይህንን ደግሞ እንደተማረ ማወቁንም ያውቃል አሉ። ፈዛሊከ ረጁሉን ይሄ ብቁ ሰው ሙሉ ሰው ነው። አውቆ ማወቁንም አውቆ እውቀቱም አለው እንደሚያውቅ ማውቆ የተቀመጠ ሰውና ነውና ፈተዓለሙ ሚንህ ከዚህ ሰው እውቀቱ ሰዱበት ጠንቅቆ እውቀቱን አውቆ ደግሞ እኔም ማስተላልፈው ምሰጠዋለኝ ብሎ እንዲያለው አውቆ ነው ሊሰጥ የቀረበው። ምን ይላሉ ዑለማኡ ኡሱል ፋቂዱ ሸይ ላ ዩዕጢ ሸይአ ይላሉ። ምንም የሌለው ባዶ ሰው ምንም ሊሰጥ አይችልም ማለት። ይሄ ግን ባዶ ሳይሆን አለኝ የምሰጠው በደንብ የከሰብኩት ከትልልቆች ዑለማዎች ያወቁት እውቀት አለኝ ብሎ ማወቁን አቋልና አስተምራለሁ ብሎ ራሱን ያዘጋጀ ሰው ከሆነ ፈተዓለሙ ሚንሁ ሙሉ ሰው ነው አውቋል፣ ማወቁንም አውቋል። ይህን ሰውዬ ተጠቀሙበት አሉ። ሁለተኛ ረጁሉን ያዕለም አንዳንድ ያሉ ደግሞ ተምረዋል ጠንቅቀው ስለ አቂዳውም ስለ አህካሙም ስለ ሸሪዓተል እስላሚያ ያውቃሉ። ወላ ያዕለም አነሁ ያዕለም ግን በጣም ዘንግተዋል። ማወቃቸውን አላወቁም ማለት ምንድነው? አውቀው ያን ያወቁትን ማስተላለፍ እንዲያለባቸው ይሄ የሚያውቁት ዕውቀት እንደሚያስጠይቅ ወቅቱ ደግሞ ዕውቀትን የምናስተላልፍበት እንደሆነ አያውቁም ብዙዎቹ። እንዲህ አይነቱን ሰውዬ ፈዛከ ናኢም የሰው የዚህ መሰል ሰዎች ተኝተዋልና ፈነቢሁ ቀስቅሷቸው። ኧረ ሸኾቹ፣ ኧረ አባታችን፣ ኧረ ወንድማችን ወቅቱ እኮ ዕውቀትን ይዘው ዝም ብሎ የጋን መብራት ሆነው የሚቀመጡበት ወቅት ሳይሆን ያወቁትን ላላወቁት የምናስተላልፈበት ወቅት ነውና እባክዎት ፕሮግራም አድርገው ጊዜውን አመቻችተው ለሰዎች ዕውቀትን ያስተላልፉ ብላችሁ ንገሩት። አውቆ እንዳላወቀ የተቀመጠ ሰው ካለ ዕውቀቱን ለሌሎች እንዲያስተላልፍ ዕውቀቱን ሰዎች እንዲጠቀሙበት ይህን ሰውዬ ቀስቅሱት፣ ንገሩት፣ ግዴታ ይሆንብሃል፣ አስተምር በሉት አሉ። እንዲህ አይነት ሰዎች ብዙ ጊዜ ያጋጥመናል። በዙሪያችን ያሉትን ሰዎች ሁላችንም ብንፈትሽ በደንብ ተምረው ብቃት አላቸው መሻይኾች ላይ ንጹህ አቂዳ ይዘው ንጹህ ዕውቀት እያላቸው ግን ዝም ብለው አፋቸውን አፍነው እጃቸውን አጣጥፈው ተቀምጠዋል። እነዚህንም አስተምሩ ብላችሁ ልትመክሯቸው ይገባል። ሶስተኛ ደረጃ ረጁሉን ላ ያዕለም ወያዕለሙ አነሁ ላ ያዕለም አብዛኛዎቹ እንደማያውቁ ስለ ሸሪዓተል እስላሚያ ዕውቀት እንደሚያንሳቸው ያውቃሉ። አለማወቃቸውንም ደግሞ ያውቃሉ። ዕውቀቱ የላቸውም። እኔ አልተማርኩም ስለ ሸሪዓተል እስላሚያ ይሄ ነው ማለት ጠልቄ የማውቀው ነገር የለኝም ዕውቀት የለኝም ብሎ
ዓለማወቁን አውቆ ዕውቀት ለመፈለግ የተዘጋጀ ሰው ነው አሉ። ፈዛከ ሙስተርሽዱን ፈአርሽዱ የሰው መንገዱን አሳዩኝ የጀነትን መስመር ምሩኝ እያለ ነውና ዕውቀት ሲፈልግ ደግሞ ዝም አትበሉ እነዚህን አስተምሯቸው። እነዚህ በጣም ጥሩ ሰዎች ናቸው። አላወቁም ግን አለማወቃቸውን አውቀው ለማወቅ ይጥራሉ። እነዚህም እንዲማረግ ነው ያለብን። በማንህ በወሬው በሌላ በዛዛታው ዝም ብሎ ማሳለፍ ሳይሆን ሁላችንም ያወቅነውን ለማወቅ የተዘጋጁትን ወንድሞቻችንን ለማወቅ የተዘጋጁትን እህቶቻችንን ልናስተምራቸው አቂዳውንም በትክክል ጠለቅ ብለው እንዲያውቁ አህካሙንም እንዲያውቁ ስለ ሸሪዓት እስላሚያ ቁርአን ምን ይላል ሐዲስ ምን ይላል ትልልቅ ዑለማዎቹ የቁርአንና የሐዲስ ማዕና የሚያውቁት ምን አስቀምጠዋል የሚለውን አስተምሯቸው። ለመማር ፍላጎቱ ያላቸው በጨለማ ውስጥ በጅህልና ውስጥ እንዲኖሩ አታድርጓቸው። አራተኛውና የመጨረሻው በእኛ ወቅት በጣም ከቁጥር በቃ ቁጥረን ማንዘልቃቸው በጣም የበዙ ደግሞ እነዚህ ናቸው። ረጁሉን ላ ያዕለም ማያውቁ መሀይማኖች ናቸው። ወላ ያዕለም አነሁ ላ ያዕለም የሚገርመው አያውቁም አለማወቃቸውንም ደግሞ የማያውቁ ሰዎች አሉ። ሳያውቁ ስለ ሸሪዓት እስላሚያ ምንም እንደው ደንቆሮች ናቸው። አልተረዱም፣ ስለ አቂዳው አልተረዱም፣ ስለ አህካሙ አልተረዱም። እስላም ምን እንደሚፈልግ እስላም ምን እንደሚያዝ ምን እንደሚከለክል የእስላምን ሚስጥር ሳያውቁ ግን አለማወቃቸውን ደግሞ የማያውቁ ሆነው የሚያውቁ የመሰላቸው ሰዎች አሉ። ፈዛከ አሕመቁ ፈጅተኒቡሁ እነዚህ የአእምሮ ችግር ያለባቸው የአእምሮ ህሙማን ነው የሚባሉ በአብዛኛው የበዙት ሚዲያ ላይ ብታዋቸው መድረክ ላይ ብታዋቸው በየሰፈሩ ብታዋቸው በጣም ግግም ያሉ መሀይሞች ጀህለም ሙረከብ የሚባለው እንዴ ነው። ጀህላቸው በሲጥ ሳይሆን ጀህለም ሙረከብ ይሉታል ዑለማዎቹ። አያውቁም ሲነገሩም ደግሞ አለማወቃቸውን አውቀው አይቀበሉም፣ ያወቁ ይመስላቸዋል። እንዲህ አይነቶቹ ሰዎች በጣም ለዲንም ለዱንያም ለአኺራም የማይጣሙ ሰዎች ናቸውና በማያገባቸው ገብተው እየፈተፈቱ በማያገባቸው ገብተው ሐላሉን ሐራም ሐራሙን ሐላል የሚሉ ሰዎች ሽርኩን ተውሂድ ተውሂዱን ሽርክ ሐቁን ባጢል ባጢሉን ሐቅ የሚሉ ቢላህ አለይኩም እስኪ ሁላችሁም መቼም ብዙ ነገር ታያላችሁ ትሰማላችሁና እነዚህ ሰዎች እስቲ በዙሪያችሁ ያሉትን ሚዲያ ላይ ያሉትን መድረክ ላይ ያሉትን ሰዎች ተመልከቱ እስቲ። በአሁኑ ሰዓት ሐቅን እንደ ሐቅነቱ መከተልና ሐቅን መውደድ ሐቅን መደገፍ ሲገባ ሐቅን ለመቃወም ሐቅን ለመጥላት 24 ሰዓት ሐቅን ጠልተው ለማስጠላት የሚሰሩ ባጢልን እንደ ባጢልነት ባጢል ነው ብለው አውግዘው ያን ባጢል ጠልተው ሰዎች ከባጢል እንዲርቁ ማረስ ሲገባ ከባጢል ጋር ያላቸው ወይም አህሉል ባጢሎች ጋር ቁርኝታቸው የጠነከረ ሆኖ የማያውቁትን የሚያውቁ መስለው ከሐቅ ጋር 24 ሰዓት ግብግብ ሲፈጥሩ ታዋቸዋላችሁ። ረሱል አለይሂ ሰላቱ ወሰላም እነዚህ እንዳያስረዷቸው እናውቃለን ብለዋል። ሪዋያ ነው ጃዕፈር ኢብኑ መሐመድ ያስተላልፈውታል የተባለውና እንዳያስተምሯቸው እናውቃለን ይላሉ። ያውቃሉ ተብሎ ደግሞ ጆሮ እንዳይሰጣቸው አያውቁም። ገና ቁርጦች ናቸው። ለነዚህ አማራጩ ምንድነው? ከነዚህ ጋር ጊዜ ማባከንም አያስፈልግም። ከነዚህ ጋር አብሮ መቀጠልም አያስፈልግምና እነዚህን ሰዎች ፊሩ ሚነል አሰድ ሚነል ጁዛን ፊራረከ ሚነል አሰድ እንደተባሉ አንዳንድ ጊዜ ተላላፊ በሽታ ያለባቸውን ረሱል አለይሂ ሰላቱ ወሰላም ወደ እናንተ እንዳይሻገር ራሳችሁን አድኑ እንዲያሉት ሁሉ የነዚህ ሰዎች የቀልብ በሽታ ከጁዛምም ተበረሱም ከነቀርሳም በሽታ ሌላው በሽታ የሆነ እንደው እኮ ይገላል አኺራ በዚህ በሽታ ለምን ሞት ተብሎ የሰው ልጅ አይጠየቅም በሐቂቃው ማለት ነው። እንዲያውም ሰብሮ አልহামዱሊላህ ብሎ በዛ ተሰቃይቶ የሞተ ሰው የውመል ቂያማ ሸሂድ ነው የሚሆነው። በአብዛኛው
ጠንካራ በሆኑ በሽታ የሚሞቱ ሰዎች ሸሂዱል አኺራ ይባላሉ። በዛ በሶበረበት በተሰቃየበት ሐሰናት ሊያገኝ ይችላል። በእንዲህ አይነት የቀልብ በሽታ በእንዲህ አይነት ጀህለ ሙረከብ የሚሰቃዩ ሰዎች ግን እንሁም አልፎ ተርፎ በነፍስያ እነ ነፍሰ ለአማራቱ ሚሶ ነፍስያቸውን ደርሰናል ብለው እነሱ ያልደረሱ ሆነው የሚሰቃዩ ሰዎች የሚያስተላልፉት በሽታ ዱንያም ያበላሻል፣ አኺራም ያበላሻል፣ ቀብርም ያጠባል፣ ያጨልማልና እንዲህ አይነት ጓደኞችም እንዲህ አይነት ጎረቤቶችም እንዲህ አይነት በዙሪያችንም እንዳይኖሩ ከጥሩ ሰው ጋር መዋል ማደር የምንወስደውን ዕውቀት ነፍስያቸውን ሸይጣንን ከራሳቸው ላይ አርቀው የአላህን ትእዛዝ ከሚያከብሩትና በሐቂቃ አኺራን ከሚፈሩት መውት አለብን። መሞት ብቻ አይደለም፣ ቀብር አለ፣ ሲራጥ አለ፣ መሕሸር አለ፣ መጠየቅ አለ፣ ሚዛን አለ ብለው አላህን ከሚፈሩ ሰዎች ጋር እንቅስቃሴያችንን ማድረግ ይጠበቅብናል። ሁላችንም እንግዲህ ይህን ለማድረግ አላህ እርዳታውን አላህ ይስጠን። ነፍስያን እንخلፍ፣ ሸይጣንን እንخلፍ። ከማን ጋር እንደምንውል ከማን ጋር እንደምናድር ማንን እንደምንሰማ ማንን መራቅ እንዳለብን ያው ሸርዓችን አስቀምጦልናልና ይህንን ልብ ብለን ሰምተው ከሚጠቀሙ ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله تعالى وبركاته. إلى اللقاء إن شاء الله. أبدأ بسم الله حديثك وثني بخير البرايا. جود القرآن ورتل سورة سورة وآية آية. سورة سورة وآية آية. نحن حافظين للعقيدة والوصول لله غاية. في الفجر ألفية تجرد للإذاعة الرافعة راية. بالقلم واللوح نسطر للقيم في كل ولاية. للقيم في كل ولاية.